አንቺ የግድ ከኔ መራቅ ይኖርብሻል። ሄርሚ ይሄንን ምነግርሽ እንዲደብርሽም ፈልጌ አይደለም፣ ግን ደግሞ ሄርሚ እኔ ከሩታ ጋር መሆን ፈልጋለሁ። ሩታን ወዳታለሁ። ከሷ መለየት አልፈልግም። ስለዚህ ሄርሚ በቃ በእግዚአብሔር ለምንሽ በቃ ከህይወቴ ውጪልኝ። እኔም ከሷ ጋር ህይወቴና ላይፌን ልቀጥል። ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁ። ስለዚህ ሁለተኛ ምንም አይነት ነገር ቴክስትም ይሁን ምንም ይሁን ነገር ወደ እሷ እንዳትልኪላት፣ እሷን የሚያስደብራት ነገር ከዚህ በኋላ እንዳታደርጊ። ሄርሚ አስበህበታል? በስተክል አብርሽ ያው አስቤበታለሁ። ማታ ዳሬን ተጨነቅበት አስቤበት ነው ይሄንን ውሳኔ ላይ የደረስኩት ማለት ነው። እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ። እሱን ብዬ ደስታናው በውጣው ረድ ታምኜለት የኔ ያልኩት መርቷል እሱን መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ ማን ያውቃል እንደ እርግቢቱ በጉዞ ለእውነት ቢሄዱ በድንገት ከመንገድ ቀርተው አይጠፉም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ እነ ሩታ ግቢ ተገኝቻለሁኝ። ዛሬ የተገኘሁበት ምክንያት ምንድነው? ቤተሰቦቼ ያው አብዛኞቻችሁም ደውላችሁም በኮሜንትም ብዙ አይነት አስተያየት ሰጣችሁኛል፣ ብዙ ምክር ሰጣችሁኛል። የሁላችሁንም ሀሳብ ተቀብያለሁ። ሞር ደግሞ ደውላችሁ ያናገራችሁኝ ሰዎች ከልብ አመሰግናለሁ። እና ዛሬ ምን አሰብኩኝ መሰላችሁ ቤተሰቦቼ? ጋሚ ለምን መጣ ምናምን ልትለኝ ትችላለች፣ ግን ደግሞ ከሷ ጋር ብናወራ ይሻላል። ሰላም ነው? እንዴት ነሽ? አለክ? ሁሉ ሰላም? እግዚአብሔር ይመስገን። በተነሳት እንኳን ሰላም አትይም እንዴ? አልኩኩ እንዴ ነው ሌላ ጊዜ ሰላም አትይም? እንደምን አለ? ደህና ነህ? እኔ ደህና ነኝ እግዚአብሔር ይመስገን። እሺ ሩታ፣ ለማንኛውም ዛሬ ላገኝሽ የመጣሁት ሄርሜላንም ቀጥሬታለሁ እዚህ ግቢ ማለት ነው። ለመጨረሻ ጊዜ ነው የቀጠርኳት። ሩታ አንዴ አዳምጪኝ፣ መጀመሪያ አዳምጪኝ ተረጋግተሽ። ተረጋጊ መጀመሪያ። ለምን እንደጠራኋት ልንገርሽ አስቀድሜ ማለት ነው። ሩታ ሄርሜላ ትመጣለች፣ ያሉትን ነገሮች በግልጽ እንነግራትና ከኔም ህይወት እንድትወጣልኝ ላደርጋት። እኔ ካንቺ ጋር መሆን እንደምፈልግ ታውቂያለሽ። ሩታ እንደምወድሽም ታውቂያለሽ። በዚህ ልክ እየተመላለስኩኝ በዚህ ልክ እንትን እያልኩኝ ያለሁት ካንቺ ጋር አብሬ መሆን ስለምፈልግ ነው። ፕሊስ ተረጂ። ስለዚህ አሁን ትመጣለች። ስትመጣ ያሉትን ነገሮች ነግሬያት ባንቺ ፊት ግልጽ እንዲሆንልሽ፣ ሁሉም ነገር ግልጽ እንዲሆንልሽ ስለምፈልግ ነው። ካንቺ ተለይቼ እሷን ማግኘት እየመሰለሽ ስለሆነ ያ ነገር አእምሮሽ ላይ እንዳይኖር ስለምፈልግ ነው። ዛሬ ትመጣለች። ያሉትን ነገሮች ነግሬያት በሰላማዊ መንገድ ከኔ ህይወት ትወጣለች ማለት ነው። እና ለዛ ነው የጠራኋት፣ ዛሬ እዚህ ግቢ የጠራኋት ማለት ነው። ሩታ አይ ሀሳቡ ቆንጆ ነው፣ ነገር ግን ማለቴ እንዴት እስከዛሬ ድረስ ያላደረከውን ነገር ዛሬ እንዴት ለማድረግ አሰብክ? ማንገፋፍቶ ነው ወይ ማመከረክ ነው? ሩታ ማንም ስለገፋፋኝ ማንም እንትን ስላለኝ አይደለም። እርግጠኛ ነኝ ምናልባት እኔ ሰው ልጅ ነኝ፣ ብዙ ነገሮች ልሳሳት ላጠፋ እችላለሁ። አላጠፋሁኝም አይደለም ከዛ በፊት ማለት ነው። አሁን ግን አንቺ ባለሽበት ያሉትን ነገሮች ነግሬ እሷን ከህይወቴ ማስወጣት እንዳለብኝ ስለተሰማኝ ዛሬ ጠርቻታለሁኝ እዚህ ቦታ ላይ። ትመጣለች። ስትመጣ ያሉትን ነገሮች በግልጽ አማርኛ ነግሬያት ከኔ ህይወት እንድትወጣ አድርጋለሁ ማለት ነው። ሩታ አዎ እኮ ማለቴ ሀሳብ ቆንጆ ነው እኮ፣ ግን ደግሞ እንዴት እስከዛሬ ሳታስበው የሚል ጥያቄ ውስጤ ስለፈጠረብኝ ነው። ማለት ወይ የሆነ ሰው እንደዚህ አድርግ ምናምን ብሎ ሊሆን ይችላል ብዬ አሰብኩኝ። ሩታውን ስለሰው ስለምናምን የምናወራበት ጊዜ አይደለም ሩታ። እሺ ፕሊስ። እሺ ስለማንም አናወራ፣ ስለሰውም አናወራ።
በቃ እሷ ነች አይደል ብዙ ምክንያቶች አንቺ ስለዚህ ከኔ ወጣና እኔና አንቺ ደግሞ ላይፋችንን መቀጠል እንችላለን በቃ ይኸውልህ እኔ ነገሮች በቅተውኛል ሩታ በቃ በእግዚአብሔር ተይ ሁሉንም ነገር ይቅርታ ተይ ሁሉንም ነገር እንተውና እንደ ድሮችን እንቀጥል እኔ አልችልም እኔ አሁን እንደዛ መሆን ስለማልችል እኮ ነው የምሬ ነው እኔ እንጃ በምን አይነት ልክ እንደዚህ አይነት ማለት ነው ላለማጣት ነው ሩታ በቃ ሶሪ አጥፍቻለሁ ብዙ ነገሮች ነው አይሆንም በእውነት መሆን ስለማይችል እኮ ነው ሲጀመር አንተ አሁን እንደዚህ የምታረገው ወይም ደግሞ እሷን እንደዚህ ሁኚ ከህይወታችን ውጪ ምናምን ብትላት እኔ ጋር ምንም የሚፈጥረው ነገር የለም ገባ ይኸውልህ እኔ አሁን መጣች የሚል ሩታ ክፈት እናስገባት እንኳን ደህና መጣሽ ደህና ነህ ደህና ነሽ እሺ ይርም ጋርኛውን ስለመጣሽ አመሰግናለሁ እሺ ችግር የለውም እና ዛሬ ያው ትንሽ ከበድ ላለ ነገር ነው የጠራሁሽ ምናልባት ይሄንን ነገር ሳወራሽ እንዲደብርሽም እንዲከፋሽም ምንም እንዲልሽ አልፈልግም እውነቱን ነግረሽ ማለት ነውና አውቃለሁ ለኔ ጥሩ ሰው ነሽ ብዙ ነገር አሳልፈናል ምንም አይነት መጥፎ ነገር ላይ አድርገሽም አታውቂም አላየሁብሽም ከዛሬ ማለት ነው እና ሄርሚ የኔና የሩታ ህይወት እንዲስተካከል አንቺ የግድ ካኔ መራቅ ይኖርብሻል ሄርሚ የነን ምነግርሽ እንዲደብርሽም ፈልጌ አይደለም ግን ደግሞ ሄርሚ እኔ ከሩታ ጋር መሆን ፈልጋለሁ ሩታን ወዳታለሁ ከሷ መለየት አልፈልግም ስለዚህ ሄርሚ በቃ በእግዚአብሔር ለምንሽ በቃ ከህይወቴ ውጪልኝ እኔም ከሷ ጋር ህይወቴና ላይፌን ልቀጥል እና በሷ ፊት ይሄንን ነገር መናገሬ ትክክል ላይሆን ይችላል ግን ደግሞ ሁሉንም ነገሮች ባንቺ ፊት እንድታያቸውና ሁሉንም ነገሮች እንድታውቃቸው ስለምፈልግ ነው ዛሬ በእንደዚህ አይነት ሁኔታ የጠራሁሽ ማለት ነው እዚህ ግቢ ጠርቼ ይሄንንም ነገር ስለተናገርኩሽ ይቅርታ ግን ደግሞ በቃ ሁሉም ነገሮች እንዲስተካከሉ የግድ እኔና አንቺ መራራቅ እንዳለብን ስለተሰማኝ ነው እና ሄርሚ የምርክ ነው አዎ ሄርሚ የምሬን ነው እዚህ ቤት የጠራኸኝ ይሄን ነገር ለመናገር ነው ብርሽ እውነት ህይወትክ ላይ እኛ ያህል እንደዚህ ማተር አድርጌያለሁ ሄርሚ ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣጋው ውስጥ መግባት የለባችሁ ስለዚህ ሁለተኛ ምንም አይነት ነገር ቴክስትም ይሁን ምንም ይሁን ነገር ወደ እሷ እንዳትልኪላት እሷን የሚያስደብራት ነገር ከዚህ በኋላ እንዳታደርግ ሄርሚ እሷ ማንቺ ላይ እንደዛ አታደርግ እና በቃ ሁሉም ነገሮች እዚህ ጋር ያብቃና እናንቺ መለያየት ካለብን እዚሁ ጋር እንድንለያይ ስለፈለኩኝ ነው ዛሬም የጠራሁሽ ማለት ነው አውቃለሁ ጥፋት ነው እዚህ ግቢ ጠርቼ ይሄን ነገር መናገር በሷፊ መናገር ሶሪ በጣም ግን ደግሞ እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ አስበህበት ነው ግን ከራሴ ጋር ብዙ ተከራከር ያለው ብዙ ተጣልቻለሁ ነው ማለት እሺ ማለት ይሄን ነገር ያንተን ውሳኔ ምን ብዬ ማበላሸትም አልችልም ውሳኔክን እኔ እንጃ እኔ የምሰጥክ ሐሳብ የለም ግን ደግሞ አስበህበታል በስተክል ብርሽ ያው አስቤበታለሁ ማታደሪን ተጨነቅበት አስቤበት ነው ይሄንን ውሳኔ ላይ የደረስኩት ማለት ነው አብሽኔም ኮድሮም ሳቅክ ያንተን ደስታ ነው አይደል ማየት የምፈልገው እንደዚህ ደብሮክ ሁለታችሁ ተለያይታችሁ ምናምን ቴንሽን ሆነ ደብሮክ ጨንቆ ማየት እንደማልፈልግ ታውቃለህ አይደል እንዴ
ከአንድም ሁለቴ ሶስቴ እኮ እንለያይ ብለከኛል አይደል? ያንን ግን እሺ ብዬ የምቀበልክ ነገሮችን በቃ እያየሁኝ አክሰፕት ማደርገው እንደገና ከሩታ ጋርም በዚህ ልክ ልንጣላ ይቻላል በአንተ ምክንያት ነው አይደል? በአንተ ምክንያት ነው ምልክ አንተን ስለምወድ አንተን ስለማከብር ነው እንጂ ምንም እንትን ምለው ነገር የለም። ግን ደግሞ አሁንም ቢሆን ከበፊትም እስካሁንም ድረስ እኔ አንተን ደስታ ነው እያስቀደምኩ ያለሁት። ስለዚህ ይሄን ውሳኔ እውነት ይሄን ነገር ያስደስተኛል ብለህ ካሰብክ እኔ አሁንም ቢሆን ያንተን ደስታ ነው ማየት የምፈልገው። የትም ሁን ከማንም ጋር ኑር ከፍቶክ ማየት አልፈልግም። ገባክ? አሁንም ወደ ህይወትክ ተመልሼ የመጣሁት ምናልባት ደብሮክ ከፍቶክ ስላየውኝ ይሆናል። ስለምወድክ በቃ ምንም እንዲከፋክ አልፈልግም። ባለህበት ላይ ደስተኛ ሆነክ እንድትኖር ነው የምፈልገው እና ይሄን ውሳኔ ዛሬ ለኔ እኔ እንጃ በርግጥ ከባድ ነው፣ ግን ደግሞ ያንተን ውሳኔ ያስቀድማለሁ። ያንተ ነገር ይበልጣል። ያንተን ደስታ ማየት ነው የምፈልገው። ስለዚህ እንጃ ምን እንደምልህ እሺ ማለት ከዚህ በፊት የወሰንከው ውሳኔ ነው። ከአንድም ሶስቴ ብዙ ጊዜ